ቡዜ ከባድ እርምጃ ውስጥ ነው እኛ የምንገባው ማለት ነው። በቃ አንቺ ልጅ ወሰድሽ፣ እኛም በልጅሽ እንበቀልሻለን። ቡታጀራ ልጅ አለሽ፣ ልጅ እንዳለሽ እናውቃለን። ግን ደግሞ ያንን ነገር ሄኖክ እንዳለሽ ማትመልሽ ከሆነ ልጁን ወደ እናቱ እኛ ደግሞ ያንቺን ልጅ ወስደን ምን እንደምናደርግ ወይ ደግሞ ከዛ የበለጠ ዋጋ እንድትከፊ ነው የምናደርግሽ። ልጁን ዛሬ ማትመልሽ ነገር ከሆነ የምናደርገውን ነገር እነሱም ተናግረዋል። ታውቂያለሽ፣ በልጅሽ እየፈረድሽ ነው። ስለዚህ ማድረግ ያለብሽን ነገር ዛሬውኑ አድርገሽ ልጁን መልሽ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ቤተሰቦቼ ከትላንት ወዲያ የሆነ ቪዲዮ ለቅቄላችሁ ነበር። ያው አይታችሁታል። ምንም ማድረግ አይቻልም። ሄርሜላ ፋይሉን ወስዳለች። ነገር ግን የወሰደችው ደግሞ አንደኛው ፋይል እንጂ ሁሉንም አይደለም። እኔን አስመትታ ራሴን አስታ ፋይሉን ወስደዋለች። ችግር የለውም ትውሰደው። ያንን ፋይል የወሰደችው አንደኛውን እንጂ ሁሉንም አይደለም። ነግሬያችኋለሁ። ከዚህ ሌላ አንድ 10 ፋይል አለ ብያችሁ ነበር። አሉ እነዛ ፋይሎች ያው የተቀመጡበት ቦታ ነው ያሉት ማለት ነው። ነገር ግን እኔ ጋር የቀረው ፋይል ወስደዋለች። ችግር የለውም እንደፈለግሽ አድርጊ። ያንን የሚያሳየው ያንቺ ስንፈትሽን እንጂ ወይ ጀግንነትሽን ጥሩነትሽን ምናምን አይደለም። በቃ ባህሪሽን በልኩ እያሳየሽን ያለሽው ማለት ነው። ስለዚህ እንደፈለግሽ አድርጊ። ሄርሜላና ቡዜ ሰላም ብለው ካል ምናምን ብለው መጨረሻ ላይ ትተውኝ ሲሄዱ እንደዛ ነው ያሉኝ። ከዛም በኋላ ቪዲዮውን አልተለቀቀም አይታችኋል። እና ምንም ማለት አይደለም። ዛሬ ደግሞ የመጣ ነው እንደምታዩት ከጓደኞቼ ጋር ነው የመጣሁት። ይሄንን ደግሞ ያደረኩት ትላንትና ቡዜ የሩታን ልጅ ልዑሌን ወስደሽው ነበር። ቡዜ ማለት ነው። አንቺ እንደዛ ስታረጊ ሩታ ሰው የላትም ወንድሞች የሏትም ምናምን ብለሽ ብዙ ነገር እያደረግሻል ነው። እኔ ደግሞ ከዚህ በፊት ያደረግነውን ወዳጅነታችን አይተን ሁላችንም እዚህ ጋር የምታዩን ሰዎች ዝም እያልናችሁ ነበር። በተለይ ቡዜን ዝም እያልንሽ ነበር። በቃ ለአንቺ ግን ዝም ስትባይ ወይ የተፈራሽ ወይ ደግሞ የተከበርሽ ምናምን መስሎሽ ነበር። ዝም የሆነ የምታደርጊውን ጥፋትሽን እየደራረብሽ ነው ያለሽው። ነገር ግን እኛ አክብረንሽ እንጂ ፈርተንሽ አይደለም እስካሁን ማለት ነው። ዛሬ ደግሞ የመጣ ነው አንድን ነገር ልናስጠነቅቅሽ ነው የመጣ ነው። ይሄንን ነገር ደግሞ ስትሰሚ እያስፈራራንሽ ሳይሆን እያስጠነቀቅንሽ ነው። በጣም ማዳመጥ ያለብሽ ነገር ማለት ነው። የሩታ ልጅ ከወሰድሽበት መልሰሽ ቦታው ላይ ማታስቀምጪ ነገር ከሆነ የሚከተልሽን ነገር ራስሽ ታውቂያለሽ። አንቺም ልጆች አሉሽ፣ እናት ነሽ፣ ወልደሻል። የእናትነት ፍቅር እንዴት እንደሆነ ታውቂዋለሽ። ሩታም ደግሞ ይህንን ልጅ ከአይኗ ስታጣው እንዴት እንደምትጨነቅ በጣም ይገባሻል። ስለዚህ ማድረግ ያለብሽን ነገር አድርጊ ካሁኑኑ ጀምረሽ ማለት ነው። ይቅርታ ሰላም ሳይሏችሁ ወደ ጉዳዩ ገባውላችሁ። ሰላም እንዴት ናችሁ? እሺ ሰላም እንዴት ናችሁ? ሰላም ናችሁ? ይሄን ቤተሰቦች እኛ ደህና ነን፣ እግዚአብሔር ይመስገን አለን። እስቲ ያወራችሁና ከዛ የተረፈን ትንሽ እኛ እንላችኋለን። እና እንግዲህ ሰላምታውን እንዲያደርሱላችሁ ነበር። ይቅርታ ያው ትንሽ ስሜታዊ ሆኜ ነው ወደ ጉዳዩ ገባውላችሁ። ማታ ያንን ቪዲዮ እንዳየሁኝ ነው የተናደድኩት ማለት ነው። እስኪ ነጋ ነው የጨነቀኝ። እስኪ ነጋ ይሄንን ቪዲዮ ወደ እናንተ ለማድረስ በጣም ነበር የጨነቀኝ ማለት ነው። እና ቤተሰቦቼ ሁላችሁም ታውቃላችሁ ሩታ ዛሬ እንደዚህ ሆና ከጎኗ ሰው ብታጣ ትጫወቱባት በምንም አይገባም። ማናችሁም ብትሆኑ ማለት ነው። በተለይ ቡዜ አንቺ እኮ ማገዝ የነበረብሽ ለሷ ነው እንጂ ለወንድምሽ አልነበረ። ሴት ነሽ። ሴት ከሆንሽ ደግሞ የሩታን ችግር የሩታን ጉዳት አንቺ ጋር መሰማት ነበረበት። በቃ አንቺ ይህንን ነገር በፍጹም ማድረግ አልነበረብሽም። ሄርሜላን ደግፈሽ ምናምን ሄርሜላን ከደገፍሽ ሂጂና ስርስሯ ተከታታያት እንደፈለግሽኝ። ማንም ሚይዝሽም ሚያግድሽም የለም። ነገር ግን በቃ ከሩታ ራስ ራቂ፣ ከሩታ ጎን መራቅ አለብሽ። ልጁ የሷን ልጅ በቃ መልሽላት። ያንቺም ልጅ እንዳለሽ ደግሞ እንዳትረሽ። ይሄንን ነገር ወይ ዛሬ ወይ ነገ እስከ ነገ ባለው ማትመልሺ ነገር ከሆነ ምናደርገውን እኛ እናውቃለን። አንቺም ልጅ እንዳለሽ ደግሞ እንዳትረሽ እና እነሱ የሚሉት ነገር አንዳንድ ነገሮች ይበሏችሁ። እሺ ያው ሄኖክ እንዳወራው ነው። ብዙ የምንለው ነገር የለም። እኛ ማለት በዚህ ልክ ቡዜን አንጠብቃትም ነበር። ቡዜ አንጠብቅሽም ነበር። በዚህ ልክ እንዴት አደርጋለሽ ብለን አናስብም ነበር። ግን ደግሞ እንደዚህ እያደረግሽ ከሆነ የምር ቡዜ ከባድ እርምጃ ውስጥ ነው እኛ የምንገባው ማለት ነው። በቃ አንቺ ልጅ ወሰድሽ፣ እኛም በልጅሽ እንበቀልሻለን።
ቡታጀራ ልጅ አለሽ፣ ልጅ እንዳለሽ እናውቃለን። ግን ደግሞ ያንን ነገር ሄኖክ እንዳለሽ ማትመልሽ ከሆነ ልጁን ወደ እናቱ እኛ ደግሞ ያንቺን ልጅ ወስደን ምን እንደምናደርግ ወይ ደግሞ ከዛ የበለጠ ዋጋ እንድትከፊ ነው የምናደርግሽ። ቡዜ ተጠንቀቂ እሺ፣ ለምታደርጊው ነገር ያው በቃ እኛ ከስር አለን፣ ከጀርባቸው እኛ አለን። እሺ እናንተ ከምታደርጉት የበለጠ ማድረግ እንችላለን። ምክንያቱም ለሩታ ትልቅ ሪስፔክት ስላለን ማለት ነው። የምታደርጊው ነገር እያሰብሽና እየተጠነቀቅሽ ብታደርጊ አሪፍ ነው። ያው እንዳለሽ ልጁን መልሺ ወደ እናትና አባቱ። በቃ ምን በልጅ የማይቀለድ ነገር ነው እየቀለድሽ ያለሽው። ልጁን መልሺ። ጨርሻለሁ። እንግዲህ ያው ወንድ ልጅ አውርቶ አይደለም፣ እሺ በማውራት አይደለም። ፈሪውሻ ቤቱ ላይ ይጮሃል ነው የሚባለው። እናንተ እንደዛ ናችሁ። ወንድ ልጅ ደግሞ አውርቶ ሳይሆን ተግብሮ ነው የሚያሳየው። ስለዚህ በልጅ ባትጫወቺ መልካም ነው። ልጁን ሲጀመር ሚዲያ ላይ በምንም ታምር ማውጣት አልነበረባችሁም እናንተ ማለት ነው። እኔ በጣም ያናደዳችሁኝ ነገር ልጁን ሚዲያ ላይ አውጥታችሁ እንደዚህ ስትጫወቱበት ነው። ራሱ እኮ ገና ምንም ማያቅ ጨቅላ ህፃን እኮ ነው። ቢያንስ ለሞራሉ ራሱ አትጨነቁም እንዴ? ይሄ ልጅ ሲያድግ ምንድነው የሚያስበው? ምንድነው የሚያደርገው? ከማን ጋር ነው የሚያድገው እንዴ? አባቱንም አጣ እናቱንም ልታሳጡት ነው እንዴ? ቡዜ ማይሰራ ስራ እየሰራሽ ነው። በቃ ማይደረግ ነገር እያደረግሽ ነው ያለሽው ማለት ነው። አንቺ እኮ 2-3 ልጅ አለሽ። ይሄንን ነገር ደግሞ ታውቂያለሽ። የልጅ ፍቅር የናጣሙ እንዴት እንደሆነ ጠንቅቀሽ ታውቂያለሽ። ከሷ እኮ በተሻለ ሁኔታ ታውቂያለሽ አንቺ ይሄንን ነገር ማለት ነው። ስለዚህ አንቺ ልጁን ወስደሽ ሩታን ማናደድ ወይ ደግሞ ችግር ውስጥ መክተት አልነበረብሽም። የሆነ በቃ ማይነካ ነገር ነው የነካካሽው ማለት ነው። እኔ በዚህ መልኩ በምንም ታምራ አልጠብቅሽም ነበር። ከዚህ በፊት ሌላ ነገሮችን እንደምታደርጊ አውቃለሁኝ። ከኤርሜላ ጋር ሆነሽ ብዙ ነገሮችን እንደምትሰሪ አውቃለሁኝ። ነገር ግን በዚህ ልክ እኔ አልጠበቅኩሽም ነበር። ልጅን ወስደሽ ሩታን እንደዚህ ያረጋታለሁ ምናምን የሚለው ነገር አልጠበቅኩም። ያውም በሌለችበት እሷ በሌለችበት ነው ልጁን የወሰድሽው ማለት ነው። ይሄ ሁሉ ደግሞ የሚያደርገው አብርሃምና አብርሃም ብቻ ናቸው። ሁሉንም ሩታንም እያስደፈረ ያለው ልጁንም እዚህ ውስጥ እየከተተ ያለው እራሱ ነው። አንዴ ክብሩን አልጠበቀም። ያው ክብሩን ራሱን ያረከሰው መጠበቅ ነበረበት። የራሱን ክብር ወንድ ልጅ የራሱን ክብር የሚያስጠብቀው እራሱ ብቻ ነው። ማንም ሊጠብቅለት አይችልም። እኔ እኮ ክብሬን ራሴን ካላስጠበቅኩኝ ማንም አያስጠብቅልኝም። አብርሃምም ራሱን እንዳረከሰ መጀመሪያ ሁሉም ሰዎች አውቃቸዋል። እና ራሱን አርክሶ ደግሞ ወደ ሚስቱ ወደ ሩታ ደግሞ መጥቷል። ከሩታ አልፎ ልጁ ላይ ደረሰ ማለት ነው። ይሄንን ደግሞ ካሁኑኑ ካልተቋጨ በምንም ታምር ሊፈታ አይችልም። በኋላ መተህ እኮ አንተ ልጁ የኔ ነው ያምጪ ምናምን እኔን ያሳደኩት ማለት አይቀርም በዚህ ሁኔታ ከቀጠልክ ማለት ነው። ስለዚህ ቡዚ አያገባሽም። ወንድምሽን መጠበቅ ካለብሽ በሌላ ነገር ጠብቂ። በዚህ አይነቱ አይደለም የምትጠብቂው። ልጁንም መጠበቅ ካለብሽ ከሩቅ ሆነሽ መከታተል ነው እንጂ ከእናቱ ነጥቀሽ አይደለም። እናቱ በስርዓት እየተንከባከበችው ነው፣ በስርዓት እያሳደገችው ነው። ማን ነው ራሱ አርክሶ ከልጁ የራቀው? አብርሃምና ወንድምሽ ብቻ ነው ማለት ነው። ስለዚህ መጠበቅም መቆጣጠርም ካለብሽ ወንድምሽን እዛው ተቆጣጠሪ በርቀቱ። ከሩታ ጎን ግን ግዴታ ትርቂያለሽ። ከሩታ መራቅ አለብሽ። ልጁን ዛሬ ማትመልሺ ነገር ከሆነ ምናደርገውን ነገር እነሱም ተናግረዋል፣ ታውቂያለሽ። በልጅሽ እየፈረድሽ ነው። ስለዚህ ማድረግ ያለብሽን ነገር ዛሬውኑ አድርገሽ ልጁን መልሽ። ይቅርታ ምናምን ብለሽ ልጁን ማትመልሺ ነገር ከሆነ በልጅሽ እየፈረድሽ ነው። ነግረንሻል። እዚህ ጋር የምታያቸው ማለት ነው የምታያቸው እነዚህ ሰዎች ችግር ፈልገው ወይ ደግሞ ነገር ጠምቷቸው አይደለም። የሩታን ነገር በጣም ስለሚያሳስባቸው ነው ከኔ ጋር ይቆሙት ማለት ነው። ሩታ ለኛ ያረገችልን ነገር መቼም ማረሳው ነገር ነው። እናንተም አድርጋችሁልናል። ነገር ግን መጥፎ ስትሰሩ በጣም ነው የምታናድዱ። ሩታ ብቻዋን ነች፣ ወንድም የላትም፣ ካጠገቧ ማንም የለም ብላችሁ እንደፈለጋችሁ ልትጫወቱባት አይገባም። እኛ ከጎኗ ካጠገቧ ባንሆን ራሱ እዚህ ሆነን ብዙ ነገሮችን እናደርግላታለን። ቡታጀራ የተቀመጥነው በምክንያት ነው እንጂ ከሩታ አጠገብ መቀመጥ ከብዶን አይደለም። ሁላችሁም ማወቅ ያለባችሁ ነገር ማለት ነው። ዲቺሪ የምትባለው ትላንትና የሆነ ቪዲዮ ለቀ ምናምን ነገር አይቻለሁ። ይሄ እንደ ዱባ አንከባለን ማለት ነው። ወደ ወንዝ ነው ምንከት። አፍህን እንዳከፍት ሰምተኛል።
አፍህን እንዳከፍት እሺ። ይሄ በርሜል በሚያክል አፍህን የእሷን ስም መጥራት በምንም ታምር አትችልም። መክፈት ካለብህ እዛ ሄደህ አፍህን ክፈት። ሁላችሁም ብትሆኑ ማለት ነው አሚሩ አማኑ ምናምን ማናችሁም በሩታ ስለ ሩታ በቃ ማውራት አትችሉም። ማውራትም ካለባችሁ ወንድ ከሆናችሁ ከኛ ጋር አውሩ። ሴት ልጅ ነች ብቻዋን ነች ምናምን ብላችሁ እንደፈለጋችሁ አፋችሁን አትከፍቱባትም እሺ። ስለነሱ በጣም ማውራት ይፈልጋሉ። እንደውም እነሱ አንዳንድ ነገሮች ይበሏችሁ። እሺ ያው ከጀርባ ስላሉ ልጆች ተወርቶ አያልቅም። ብዙ ነገር እያሉ ነው እያደረጉ ነው። ያድርጉ። በንቀት ነው ያለፍነው እኛ ማለት እኛ እንደነሱ ዋይ ዋይ ብለን ወይ ደግሞ እዛች ጋር ተረባብሸን መጣላት ሳንችል ቀርተን አይደለም። የፈለግነውን ነገር ማድረግ እንችላለን። ምክንያቱም ነገርን በቀስታ እያደረግን ስለሆነ ምን ጨርሰው ማለት ነው። ያው ግርግር የሚፈጠር ከተባለ እናደርጓለን፣ እንፈጥራለን። ከነሱ የበለጠ ማለት ነው እናወራለን። ስለነሱ ደግሞ በጣም እናውቃለን ማለት ነው። ያሉበት የሚውሉበት የሚኖሩበት ሁሉ ነገር እናውቃለን። ግን ደግሞ ያው ዝም ብሎ ከኋላ ለማሽቃበጥ የተፈጠሩ ሰዎች ናቸው እነሱ ማለት ነው። ያው እንዳለው ከወፈሩ ሰው አይፈሩ ከሆነ ነገሩ ድንችም ከሆነ በሹካ እንደሚነሳ ታውቃላችሁ ሁላችሁ። የፈለግነውን ነገር ማድረግ እንችላለን። ከኋላ ያላችሁ ልጆች ተጠንቀቁ። የምታደርጉትን ነገር እያሰባችሁ አድርጉ። የሆነ ሰው አይታችሁ ለማሽቃበጥ አትሞክሩ እሺ። ለደካማ ጎን እስቲ ይዘኑና እንትን በሉ። እውነትን አውጡ እስቲ። እናንተ ጎበዝ ከሆናችሁ ወደ እውነታው ዘንበል አድርጉና እውነታውን አውጡ። ታውቃላችሁ እኮ እውነታው ምን እንደሆነ ታውቃላችሁ ሁሉ ነገር። ግን ደግሞ እናንተ በቃ አለ አይደል ወደ አሽቃበጠ ወደ ነፈሰው እየነፈሳችሁ ስለሆነ ተጠንቀቁ። እነ ዲችሪ እና አሚሩ ምናምን እንዲ እሪ ባትሉ አሪፍ ነው። እሪ እንበል ካልን ደግሞ እኛ ከናንተ በላይ እንላለን ማለት ነው። እንዲ በማውራት ደግሞ አይደለም እኛ ጉልበታችን ይዘነው እንወጣለን እንጠቀምበታለን። ግን ደግሞ ያ ነገር እኛ አንፈልገውም። ምክንያቱም ያለፍንበት ነገር ስለሆነ ማለት ነው። የፋራው ነው በቃ ጸብ ምናምን ጥል ምናምን የፋራው ነው። ስለዚህ እኛ መስራት ያለብንን ነገር እውነታውን በውስጥ መንገድ እንሰራለን እናቀርብላችኋለን ማለት ነው። በወሬ ብቻ እናልፈም አንተውም ማለት ነው። ስለዚህ ብዙ ነገር አልበላችሁ። ግን ደግሞ ብቻ ወደ እውነታው አዘንብሉ እሺ ሁላችሁም። ያው እኔ ብዙም ማውራት ደስ አይለኝም። በተግባር ማሳየት ነው ደስ የሚለኝ። ልክ ከአብሪሽ ጎን እንዳላችሁ ከሩታም ጎን ደግሞ ብዙ ሰው እንዳለ በዚሁ አጋጣሚ እንድታቁ ፈልጋለሁ። ያው ጸብ እንደተባለው ተለቋል። ግን በጸብ ከመጣችሁ ያው ችግር የለውም እናሳያችኋለን ያለውን ነገር። እኔ ጨርሻለሁ። ነግሬያችኋለሁ። ወንድ ልጅ አውርቶ ሳይሆን ተግብሮ ነው የሚያሳየው። እሬ ብሎ የሚጮህ ውሻ ደግሞ ፈሪ ውሻ ብቻ ነው። እናንተ ደግሞ እንደ ፈሪ ውሻ ነው እኛ ምን ቆጥራችሁ ማለት ነው። እዛ ሆናችሁ ባላችሁበት ሆናችሁ ትጮዋላችሁ። ከኛ ጋር ስትሆኑ ግን ዝም ነው። ውሻም ልክ እንደዛው ነው። እቤቱ ላይ በጣም ይጮሃል፣ ውጪ ሲወጣ በሩ ይጠፋል ማለት ነው። ስለዚህ ባታወሩና ሌላ ውስጥ ባንገባ መልካም ነው። እኔ ትላንትና ቡዜ እንደዛ ስራ ያደርገች ነው እንደዚህ ሆኜ የመጣሁት ማለት ነው። ስለዚህ ልጁን ባነሳሽበት ቦታ መልሰሽ አስቀንጪ፣ ነገሩ በሰላም እንፍታው። አብርሃምም ራስህን ብትቆጣጠር በልኩ ብታደርገው መልካም ነው። አንተ ራስህን በልኩ ብታደርገው ጥሩ ነው። ትላንትና እንደዚህ ልሁንልሽ ምናምን ብለ ልጅ የወለድክላት ሚስትህ ዛሬ በዚህ መልኩ አኝከ እንደማስቲካ ብትተፋት ነገ ይወልህ ምትመለስ ምን ታገኛት እንዳይመስል። በምንም ታምራት ታገኛት። መመለስ ካለብህ ካሁኑኑ ብትመለስ ጥሩ ነው። እቺ ካጠገብ ያለችው ደግሞ ጭራቅ ሰይጣን የሆነች ልጅ ብታባራት ጥሩ ነው። እንደማጠቅመ ከድሮም ጀምሮ እየነገርን ነው። ዛሬ አልቅሳ ብትታየ እንደመላክ መታ ውብ መስላ ብትታየ ላንተ ምስኪን ሆነ አይደለም። የሆነ ሴራ የሆነ ነገር እየጠነሰሰች ነው አሁን ላይ ማለት ነው። የሆነ ስራ እየሰራች እንደሆነ እርግጥ ነው። እንደዚህ እያለቃቀሰች የምትመጣው ማለት ነው። ስለዚህ ሁላችሁም ቤተሰቦች ይሄንን ነገር ሼር እያደረጋችሁ ለቡዜ ያድርሱላት።
ለቡዜ አዱሱላ። ቡዜ ደግሞ ሁሉንም ነገር ዛሬውኑ ጨርሰሽ ብታሳደሪ ጥሩ ነው። እና ቤተሰቦቼ ዛሬ ይሄንን ካልኩኝ ይበቃኛል። እስከዛው ድረስ ደህና ሁኑልኝ። ቸር ሰንብቱ።